ላለፉት ከ20 በላይ ዓመታት መላው የኢትዮጵያ ሕዝብ ያልተመለሱለትና ግራ ያጋባው ስልጣኑን በተቆጣጠረው የህወሓት ኢህአዴግ መንግስት ድብቅነት ተሸሽጎና ተከድኖ የኖረ ለሀገሪቷና ለህዝቦቿ እንቆቅልሽ ሆኖ እስካሁን የዘለቀ ከባድ ምስጢር ህወሓቶች የሚያውቁት ሌሎች ግን ሊረዱትና ሊያምኑት የሚሳናቸው ብርቱ ምስጢር እነሆ እንደሚከተለው ይተነተናል። ለመሆኑ ህወሓቶች የሚያውቁት የተቀሩት የኢትዮጵያ ህዝቦች የማያውቁት ምስጢር ምንድነው? ህወሓቶች የሚያውቁት የትግራይ ህዝብም ሆነ ራሱ ሀገሪቷን የሚያስተዳድረው የኢህአዴግ መንግስት የማያውቃቸው የህወሓት ኢህአዴግ ምስጢሮች የሚከተሉት ናቸው። አንደኛ፣ የራስን እድል በራስ የመወሰን መብት እስከ መገንጠል የሚፈቅደው የህገ መንግስቱ አንቀጽ 39 ጉዳይ። ሁለተኛ፣ ሀገሪቷን እመራለሁ ያለው የህወሓት ኢህአዴግ መንግስት በየትም ዓለም በየትኛውም ዘመን ማንም አድርጎት የማያውቀውን የባህር በር አልፈልግም መግቢያ መውጫም አያስፈልገኝም ብሎ አሰብን የኢትዮጵያ አይደለም ውሰዱት እንዴት ሊል ቻለ? ሶስተኛ፣ ወደብ አልፈልግም ያለ መንግስት ሀገሬን ማሳደግ አለብኝ፣ አባይን ገድቤ ህዝቤ መጠቀም አለበት፣ ድህነትን ከህዝባችን ለማጥፋት ህዝቡን አስተባብረን ከህዝቡ ገንዘብ ለምነን ታላቁን የህዳሴ ግድብ እንገነባለን እንዴት ሊል ቻለ? አራተኛ፣ ብዙም ሲነገር የማይሰማው ስለ ታላቋ ትግራይ ጉዳይ። ስለ ህወሓትና ስለ ትግራይ ህዝብ ግንኙነት ወይም አንድነትና ልዩነት ከመተንተናችን በፊት እንዲሁም ስለ ህወሓት መራሹ የኢትዮጵያ የኢህአዴግ መንግስት የአንቀጽ 39 አጀንዳና ስለ አሰብ ወደብ የማን ነው ወይንም ለማን ይገባል አለያም ደግሞ የኢትዮጵያ ህዝብ ከሞላ ጎደል ሙሉ ለሙሉ በሚባል ሁኔታ እየተረባረበ እንዲገነባው እየተደረገ ያለበትን የህዳሴውን ግድብ ጉዳይ ምክንያት ከመግለጻችን በፊት ስለ ሀገራችን ኢትዮጵያ ታሪክ በአጭሩ መግለጽ አስፈላጊ ነው። የኢትዮጵያ ሀገራችን ታሪክ ከ3000 ዓመት በላይ ያስቆጠረ ነው የሚለው ገለጻ በተደጋጋሚ የተገለጸና የተሰለቸ በመሆኑ አድማጭን ማሰልቸት ስለሚሆን ብዙ ማለት አያስፈልግም። ነገር ግን ዛሬ ላለችው ኢትዮጵያ የቀደሙ ዘመናት አባቶቻችንና ነገስታቶቻችን ከፍተኛ መስዋዕትነት የከፈሉበት የህልውና ጉዳይ መሆኑ ግን መገለጽ ይኖርበታል። የዛሬዋ ኢትዮጵያ ባለችበት መልክዓ ምድራዊ አቀማመጥ ምክንያት ከተለያየ አቅጣጫ በተለያዩ ዘመናት የተለያዩ ጥቃቶች ተፈጽመውባታል። በአብይነትም የይሁዲት ጉዲት እምነት ተኮር ጥቃትና ውድመት፣ የቱርኮች፣ የአረቦች፣ የግብጾች፣ የደርቡሶች፣ የእንግሊዞች፣ የፈረንሳዮች እንዲሁም የኢጣሊያኖች ወረራና ጣልቃ ገብነት ብዙ ጥቃት አድርሷል። የቀደሙ ታላላቅ ነገስታቶቻችን የሀገራቸውን ሉዓላዊነት ለማስጠበቅ ብዙ ደክመዋል። ከዚያም ባሻገር የኢትዮጵያ ህዝብ በስነ ልቦናና በመንፈስ የተገነባበትን መንፈሳዊ ኩነቶች በፈቃደኝነት በማምጣትና በማበልጸግ ዛሬ ህዝባችን የሚኮራባቸውን እሴቶች በረቂቅ ጥበባዊነት አስርጸዋል። ዛሬ ሀገራችንን ከየትኛውም ሀገር የሚለያት መንፈሳዊ ልዕልና በሀገራችን መሰረት የጣለው ሌሎች በግዴታ ወይም በኃይል ብሎም በሴራ የጫኑብን ሳይሆን ከጥንት ጀምሮ በነገስታቱ ዙሪያ በነበሩ ታላላቅ ሊቃውንት ልዩና ረቂቅ ልሂቅነት ነው። የኢትዮጵያ ነገስታት የኦሪት እምነትን ሲያሰርጹ ፈልገውት አጥንተውት መርምረውትና አምነውበት ነው። ክርስትናንም እንዲሁ ከማንም በቀደመ ሁኔታ አምነውት መርምረውት
አውቀውት በጥምቀት የተቀበሉት ሲሆን እስልምናም ሲመጣ አረቦች በወረራና በሰይፍ ያሰረጡት ሳይሆን በእንግድነት በመጡት የነብዩ ተከታዮች አማካኝነት ነው። ከዚህ ውጭ ማናቸውም በኃይል የሚመጣ አስተሳሰብን እምነትንና ፍልስፍናን ሲዋጉና ሲከላከሉ ኖረዋል። በቱርኮች ረዳትነት ተከስቶ የነበረውን እስልምናን በመላው ኢትዮጵያ የማስፈን ዘመቻ ብዙ ዋጋ ባስከፈለ የህይወት መስዋዕትነት ተቀልብሷል። ከሐረር ተነስቶ መላውን ኢትዮጵያ ያጥለቀለቀውና መጨረሻውን በበጌ ምድርና በባህር ዳር አድርጎ የነበረው የግራኝ መሐመድ ወረራ ከሸዋ እስከ ባህረ ነጋሽ ከትግሬና ከሽሬ እስከ ጎጃም ድረስ ብዙ ሚሊዮኖችን ቀጥፎ ብዙ መቅደሶችን በእሳት አመድ አድርጎ ብዙ ጀግኖችና ሊቃውንት አልቀው ነገስታቱ በሞትና በህይወት መካከል ባላጠብቅኝ ውስጥ ወድቀው የኋላ ኋላ በተገኘ ሰማዕትነት እንደገና ሀገሪቷ ማንነቷን ለማስጠበቅና እምነትና ቋንቋዋን ስልጣኔዋንም ሁሉ ለመጠበቅ ችላለች። ለዚህ የመጨረሻ ድል የሰሜን ህዝቦች በተለይም የሽሬ አካባቢ ህዝቦች የከፈለው መስዋዕትነት ታሪክ በደማቁ ጽፎ ያኖረው እውነታ ነው። በኦሮሞ ህዝብም ፍልሰት ሳቢያ የሀገሪቷ ነባር ህዝቦች የመናጋት ሁኔታ ቢያጋጥማቸውም ሰፋሪዎቹ እንደ አንድ የኢትዮጵያ ብሔር በተለያዩ ቦታዎች ላይ ሰፍረው በማዕከላዊ መንግስት ስር ኖረዋል። ከዚህ የምንረዳው ላለፉት 2000 እና 3000 ዓመታት የኢትዮጵያ ህዝቦችም ሆኑ ነገስታቱ በማናቸውም ሁኔታ ከማዕከላዊ መንግስት ውጭ ሌላ መንግስት ለመስረት ባይን የማይታገሱ መሆናቸውን የማዕከላዊ መንግስትን ስልጣን ለመቆጣጠር ከሚደረጉ ግብግቦች ውጪ ማንም የራሱን አካባቢያዊ መንግስት ለመመስረት ያለመድፈሩን እንረዳለን። በማዕከላዊ መንግስትና በሐረር ሱልጣኖች መካከል ሲደረግ የኖረውም ጦርነት የኢትዮጵያን አንድነት ለማስጠበቅ የተደረገ ጦርነት እንጂ የሸዋንና የክርስቲያኑን ግዛት ለማስፋት ያልነበረ እንደነበረ ታሪክን የመረመረ ሁሉ ይረዳዋል። በተመሳሳይ ሁኔታ የማዕከላዊው መንግስት የኦሮሞን ፍልሰት በብርቱ ሲቃወመው የነበረው ይህ ከምስራቅ አፍሪካ በተለይም ከአፍሪካ ቀንድ አካባቢ የተነሳው ፍልሰት ነባር ማህበረሰቦችን ስላናጋና የፍልሰቱ አይነት ወረራ ዘልና በጥቃት ላይ የተመረኮዘ ስለነበረ ነው። ከዘመነ መሳፍንት ማክተም በኋላ አጼ ምኒልክ በደቡብና በምዕራብ ኢትዮጵያ ያደረጓቸው ዘመቻዎች ሁሉ አሁንም የኢትዮጵያን አንድነት ለማስጠበቅ የተደረጉ ዘመቻዎች እንጂ ከጥንት ጀምሮ የኢትዮጵያን ብሔር ብሔረሰቦች ግዛቶችን ለመቀማትና ህዝቦቹን ተገዢዎቻቸው ለማድረግ እንዳይደለ ማመዛዘን የሚችል ስብዕና የሚረዳው እውነታ ነው። በዚህም ምክንያት ነው የዛሬቱ ኢትዮጵያ አሁን የያዘችውን ቅርጽና የተለያዩትን ብሔር ብሔረሰቦቿን ባህል፣ ቋንቋና ልዩ ልዩ ስልጣኔዎች ጠብቃ ከሞላ ጎደል የጥንቶቹን ግዛቶቿን እንደያዘች የምናገኛት። የጥንቷ ባህረ ነጋሽ ማለትም የዛሬቱ ኤርትራም እንደሌሎቹ የንጉሠ ነገሥት ግዛቶች የኢትዮጵያ አካል የነበረች ቢሆንም በሁኔታዎች ያለመመቸት ምክንያትና በአረቦችና በምዕራባውያን በተለይም በኢጣሊያና በእንግሊዝ ረቂቅ ሴራ ምክንያት ከእናት ሀገሯ እንድትለይ የተደረገ ቢሆንም እስካሁኗ ሰዓት ድረስ የኢትዮጵያ ህዝብ የኤርትራን ሌላ ሀገርነት የማይቀበልና ያንንም በማናቸው አጋጣሚዎች እየገለጸ ያለበት ሁኔታ ይህንን ዝግጅት ጨምሮ ማለት ነው ህዝቡ በአንዲት ኢትዮጵያ ብቻ የሚያምን መሆኑን የሚያስረዳ ነው። ይህ እውነታ የኤርትራን ከእናት ሀገሯ መገንጠል የማይወዱ ለሀገራቸው ለኢትዮጵያ እልፍ አእላፍ መስዋዕትነት የከፈሉ የቀደሙ የባህረ ነጋሽ ህዝቦች ትውልዶች ውስጥም ያለ እውነታ ነው። ከዚህ በማስከተል
በዚህ ዘመን ስላለው የህወሓት መራሹ የኢህአዴግ መንግስት ምንነት እምነትና ድብቅ ሴራ በተለይም ስለ አንቀጽ 39 ለመግለጽ እንሞክራለን። በዚህ ርዕስ ስር ስለ ህወሓትና የትግራይ ህዝብ፣ ስለ ህወሓትና ስለ ኢህአዴግ፣ ስለ ህወሓትና በወደብ ላይ ያለው ድብቅ ዓላማ፣ ስለ ህወሓትና አንቀጽ 39፣ ስለ ህወሓትና የህዳሴ ግድብ፣ ስለ ህወሓትና ታላቋ ትግራይ ያሉትን አብይ ጉዳዮች እንመለከታለን። የትግራይ ህዝብና ህወሓት ማለት ህዝባዊ ወያኔ ሓርነት ትግራይ ሲሆን ዛሬ ያለው የኢህአዴግ መንግስት አሽከርካሪና የኢትዮጵያ ህዝቦችና መላው ግዛታቸውን በብቸኝነት የሚቆጣጠር በትግራይ በረሃዎች የደርግን ሰራዊት ሲዋጋ የኖረ ከትግራይ ህዝቦች አማጺ የተውጣጣ ቡድን የተመሰረተ ድርጅት ነው። ይህ ድርጅት የተመሰረተው ገና በቀዳማዊ ኃይለ ሥላሴ ዘመን በኢጣሊያና በአረቦች በተለይም በግብጾች እየተረዳ ኤርትራን ለማስገንጠል የበረሃ ትግል ጀምረው በነበሩ የኤርትራ ተገንጣይ ኃይሎች አማካኝነት የተመሰረተ ሲሆን እነዚህ የኤርትራ ተገንጣይ ቡድኖችም ኢጣሊያ ኢትዮጵያን በወረችበት ዘመን የኢጣሊያ ቀጥረኛ ወታደሮች በመሆን ኢትዮጵያን ሲወጉ የነበሩ ባንዶች መሆናቸው እንረዳለን። ይህ ማለት የቀዳማዊ ኃይለ ሥላሴ መንግስት ከኤርትራ ተገንጣይ ቡድኖች ጋር ሲዋጋ የነበረው የኢትዮጵያን አንድነትና ሉዓላዊነት ለማስጠበቅ ሲሆን በተለይም ለዘመናት ኢትዮጵያን ሲያስተዳድሩ የነበሩ ነገስታት ሲደክሙለት የነበረውን ቀደም ብሎ በአረቦች ቀጥሎም በቱርኮችና በግብጾች ተወስዶባቸው የነበረውን የጠረፍ ከተሞች እልህ አስጨራሽ በሆነ የዲፕሎማሲ ትግል ወደ ኢትዮጵያ ግዛት በማምጣት ያሳኩትን አንድነት ለመጠበቅ የተደረገ መከላከል ሲሆን በተቃራኒው ተገንጣይ ቡድኖቹ ሲያደርሱት የነበረው ጥቃት የቅጥረኝነትና ከግራኝም ሆነ መሰል ጥቃቶች የተለየ አልነበረም። ይህ ማለት ህወሓትን የመሰረቱት ኃይሎች ኢትዮጵያን ለመበታተን እንግሊዞችና ጣሊያኖች ያስታጠቋቸው ቅጥረኞችን ያሰባሰበ ቡድን ነው ማለት ነው። ከላይ እንደተጠቀሰው የትግራይ ህዝብ ለኢትዮጵያ ሀገሩ ለዘመናት መስዋዕትነትን እየከፈለ የኖረ ሲሆን በተለያዩ ዘመናት እንደታየው ማንነቱና ሀገሩን ሊወሩ ከመጡ የውጭ ኃይሎች ጋር ማለትም ከግብጾች ከቱርኮችና ከጣሊያኖች ጋር ያደረገው ትግል ይመሰክራል። ታዲያ የትግራይ ህዝብና ህወሓት ትስስራቸው ምንድነው? ይህ ነው ዋናው መመለስ ያለበት አብይ ጉዳይ። የትግራይ ህዝብ የኢትዮጵያን ሉዓላዊነት ላለማስደፈር ለብዙ ዘመናት የደከመና መስዋዕትነት ሲከፍል የኖረ ከሆነና የትግራይን ህዝብ ወክላለሁ የሚለው ህወሓት የተገንጣይነት መንፈስ የተጸናወተውና በተለይም የፍልስፍና ቅድማያቶቹ የትግራይ ሽፍቶችና የኢጣሊያ ባንዶች የነበሩ ከሆነ እንዴት አንድ ሊሆኑ ይችላሉ? የትግራይ ህዝብንና ህወሓትን አንድ የሚያደርጋቸው የትግርኛ ቋንቋቸው ብቻ ነው ለማለት ያስደፍራል። ከዚህ በዘለለ ህወሓት ሲታገለው የነበረው የደርግ መንግስት ጨፍጫፊና ህገወጥ በሆነ ሁኔታ በትረ መንግስቱን የተቆጣጠረ ቡድን በመሆኑ የትግራይ ህዝብ ለህወሓት መራሹ አማጺ ቡድን የሰው ኃይልና የሎጂስቲክ ምንጭ ሆኗል። ህወሓትንም ለድል አብቅቶታል። የተለያዩ ብሔር ብሔረሰቦችን አደራጅቶ ኢህአዴግ በሚል የድርጅት ስም ሀገሪቷን የሚመራው ህወሓት በትግሬው ማህበረሰብ ልሂቃን እየተመራ ሀገሪቷን እያስተዳደረ ቢገኝም አሁንም በትግሬው ማህበረሰብና በህወሓቶች መካከል ያለው ልዩነት በመጋረጃ የተጋረደ በመሆኑ ብዙዎች የትግሬ ተወላጆች የህወሓትን ፍልስፍና በጭፍን እያስፈጸሙ ይገኛሉ። የትግሬው ህዝብ የሀገሪቷን ስልጣን በእጁ በመግባቱ ከድርጅት መሪው ህወሓት ጎን በመሰለፍ የድርጅቱን ረቂቅ ሴራ ለጊዜውም ቢሆን ዘንግቶታል።
ለዚህም ዋና ማስረጃው የዚህ የህወሓት መራሹ መንግስት የዘረኛነት ፖሊሲ በተለይም ሀገሪቷን በዘር ላይ በተመሰረተ ፌደራሊዝም መከፋፈሉና አንቀጽ 39ን በህገ መንግስቱ ውስጥ ከፍተኛ ቦታ መስጠቱ የኢትዮጵያን ሉዓላዊነት ለማስጠበቅ ለዘመናት መስዋዕትነት ሲከፍሉ ለኖሩ የትግራይ ህዝቦች መስዋዕትነታቸውን በዜሮ የሚያባዛው መሆኑ ነው። የትግሬውም ሆነ የኤርትራ ህዝብ አንቀጽ 39ን ከልቡ እንደማይቀበለው ምንም ጥርጥር የለም። በኢትዮጵያ የ3000 ዘመን ታሪክ ውስጥ የትግራይ ህዝብ ከማዕከላዊ መንግስት ለመገንጠል የሞከረበት አንዳችም ዘመን አልነበረም። ያልነበረ ነገር ደግሞ አሁን ሊኖር አይችልም። ዛሬ አንቀጽ 39ን እንዳይኑ ብሌን የሚጠብቃት ህወሓት የአስተሳሰብ መሰረቱ ባዕድ አስተሳሰብ ከነበራቸው ኃይሎች እንደሆነ የሚመሰክረውም ይሄው ሁኔታ ነው። ይህን የአንቀጽ 39 ጉዳይ ለጊዜው እንተውና ወደ ቀጣዩ ጉዳይ እንግባ። የህወሓት አስተዳደርና የወደብ ጉዳይ። ባለፉት ሺዎች ዓመታት ውስጥ ያለፉ የኢትዮጵያ ነገስታት ከአክሱም መፍረስ ጀምሮ ያጡትን የባህር ወደብ ለማስመለስ ያልከፈሉት መስዋዕትነት አልነበረም። በአፄ አምደ ጽዮንና በአፄ ሰርጸ ድንግል ዘመን ቱርኮችን ከጠረፍ አካባቢዎች ማራቅ ቢቻልም የባህር ኃይል ስላልነበራቸው ብቻ በዘላቂነት ጠረፎቹን መያዝና ማስተዳደር አልቻሉም። በአፄ ቴዎድሮስ ዘመንም ሆነ በትግሬው ተወላጅ በአፄ ዮሐንስ ዘመን የባህር ወደብ በተለይም አሰብና ምጽዋን ለማስመለስ ያልተከፈለ መስዋዕትነት አልነበረም። እንዲያውም የአፄ ዮሐንስን አንገት ያስቆረጠው የደርቡሾች ወረራ ንጉሠ ነገሥቱ የምጽዋን ወደብ ለማግኘት ከእንግሊዞቹ ጋር የተዋዋሉት ውል ያመጣባቸው መዘዝ እንደሆነ እናያለን። ቀዳማዊ ኃይለ ሥላሴ እድልም አገዛቸው ብልህነትም ጠቅሟቸው እነዚህን የቀደሙ ነገስታቶቻችን መስዋዕትነት የከፈሉለትን የባህር ወደቦች በሚያስደንቅ ሁኔታ በእጅ በማድረጋቸው ከሺዎች ዓመታት በፊት ሀገራችን ያጣችውን የቀይ ባህር ለመጀመሪያ ጊዜ የግዛቷ አካል በማድረጓ የአክሱም ዘመን ስልጣኔዋን ለመድገም ጉዞዋን በላይ ጀመረችበት ወቅት ሆኖ አልፏል። ይህ በእንዲህ ሁኔታ ላይ እያለ ነው እንግዲህ ህወሓት መራሹ የኢህአዴግ መንግስት ከ1000 ኪሎ ሜትር በላይ ርዝመት ያለውን ወደብ የአንድ ክንድ ርዝመት እንኳን ሳያስቀር ለኤርትራ አሳልፎ በመስጠት ኤርትራን ያስገነጠለው። እጅግ የሚያስገርመው ጉዳይ ግን የህወሓት መራሹ የኢህአዴግ መንግስት ያንም ያህል ግዛት አሳልፎ ሲሰጥና ሀገሪቷን ያላንዳች ወደብ ሲያስቀራት ቅንጣት ታክል ቅር ያላለው መሆኑና የወደብ ጥያቄ የሚያነሱ ዜጎች ሲነሱ እንደ ትምክህተኛና እንደ ጠላት የሚያይ መሆኑ ነው። በየትኛውም ዓለም ያለ ማንኛውም መንግስት የወደብን ጉዳይ በቀላሉ የማያየው ሲሆን ስለ ወደብም ሲባል ብርቱ ጦርነቶች ተካሂደዋል። አንዳንዶችም በተለያዩ ድርድሮች ኮሪደሮችን በማስከፈት ለማናቸውም የንግድና መሰል ተግባሮች በጎረቤት ሀገሮች ላይ ጥገኛ ላለመሆን ሲታገሉ እናያለን። ታዲያ በምን ምክንያት ይሆን ኢትዮጵያንም ያህል ታላቅ ሀገርና ታላቅ ባለታሪክ ህዝብ መራለሁ ያለ መንግስት ሀገሪቷን ወደብ አልባ አድርጎ ወደ 100 ሚሊዮን የሚጠጋውን ህዝብ በየብስ አጥሮ በታላቅ እስር ቤት ውስጥ አጉሮ ለማኖር የመረጠው? ይህ ሁሉ የሚያስረዳን አሁንም ሀገሪቷንና ህዝቦቿን ጠርንፎ ያገተው የህወሓትን ምንነት ቁልጭ አድርጎ የሚያሳይ ማስረጃ ነው። አሁንም የትግሬው ህዝብ በጊዜያዊ ጥቅም ታውሮ በስሙ የሚነግዱትን የህወሓቶችን ሴራ ሊገነዘበው አልቻለም። ህወሓት መራሹ የኢትዮጵያ የኢህአዴግ መንግስት ሀገሪቷን ለማሳደግ
ኢንቨስትመንትን ለማብዛት የህዝቡን ኑሮ ለማሻሻልና መካከለኛ ገቢ ካላቸው ሀገሮች ተርታ ለማሰለፍ እሰራለሁ የሚለው በርግጥ ተራ ልፈፋና ተራ ፕሮፓጋንዳ በተለይም ተከታዮችን ለማማለል የሚጠቀምበት ቅጥፈት መሆኑን የሚያስረዳን ይህ ሁኔታ ነው። እንደ ኢትዮጵያ ያለ ብዙ ህዝብ ያለው ሀገር እንዲያድግ ከተፈለገ ወደብ ያስፈልገዋል። ወደብ ስልጣኔ በፍጥነት እንዲሰራጭ ከፍተኛ አስተዋጽኦ ያደርጋል። ወደብ የብዙ ህዝቦችን ህይወት የሚቀይር የንግድ እንቅስቃሴን ይከፍታል። የራስ ወደብ ለሌሎች የሚከፈል በብዙ ቢሊዮኖች የሚቆጠር ዶላሮች ያድናል። የህዝብ አገልግሎት ለሚሰጡ ተቋማት ማስፋፊያ ይውላል። ኢንቨስተሮች በማናቸው መልኩ ወደብ የሌለው ሀገር ላይ መዋዕለ ነዋይ አያፈሱም። ምክንያቱም ምርቶቻቸውን ለማውጣትም ሆነ የማምረቻ መሳሪያዎቻቸውን ያለ ቀረጥና በነጻነት ለማስገባት ምቹ ስለማይሆንላቸው ወደብ አልባ ሀገሮች ለኢንቨስተሮች ተመራጭ አይደሉም። ዛሬ ሀገራችን ኢትዮጵያ በአመት ከ10 ቢሊዮን ዶላር በላይ ለወደብ አገልግሎት የምትከፍል በመሆኑ የህዝቦቿን ህይወት ለመቀየር ያስችል የነበረ እድል አሳጥቷታል። ያም ህወሓት መራሹ መንግስት እድገት፣ ትራንስፎርሜሽን፣ መካከለኛ ገቢ ካላቸው ሀገራት ተርታ የሚሉት ልፈፋዎቹ ተራ ማባባያዎችና በመንግስት ደረጃ እየተሰራ ያለ ሸፍጥ ያደርገዋል። ይህም አሁንም ሀገሪቷን የሚመራው ህወሓት ረቂቅ አጀንዳ ያለው ለሀገሪቷና ለህዝቦቿ ቅንጣት ታክል ደንታ የሌለው ቡድን ያደርገዋል። የህወሓት አስተዳደር ሀገሪቷን አሳድጋለሁ እያለ ከሚመጻደቅባቸው ቅዶቹ ሌላው የህዳሴው ግድብ ነው። ለመሆኑ የባህር በር አያስፈልገኝም ያለው ህወሓት ለሀገር ሐሳቢ በመምሰል አባይን መገደብ አለብኝ እንዴት ሊል ቻለ? አባይንስ ለመገደብ የመላውን ኢትዮጵያ ህዝቦች ባሳተፈ ሁኔታ ከእያንዳንዱ ኢትዮጵያዊ ገንዘብ ለማሰባሰብ ፈለገ። በእርግጥ ዓላማው የእያንዳንዱ ኢትዮጵያዊ አሻራ ያለበት በኢትዮጵያውያን ላብ የተሰራ ለሀገራችንና ለህዝባችን ጥቅም የሚውል ታላቅ ሥራ ሰርቶ ለማለፍ ወይስ ሌላ ድብቅ ሴራ አለ? ይህ ግድብ የሚሰራው በቤንሻንጉል ግዛት ውስጥ መሆኑ ይታወቃል። ህገ መንግስቱ ደግሞ በአንቀጽ 39 የራስን እድል በራስ የመወሰን እስከ መገንጠል መብት ይደነግጋል። ታዲያ የመላው ኢትዮጵያ ህዝቦች ተቸግረው ለፍተውና ደክመው የገነቡትን ግድብ በተወሰነ ታሪክ አጋጣሚ የመገንጠል ጥያቄ ቢነሳ ምን ያስከትላል? ምንስ ይከተላል? እነዚህን መሰል ጥያቄዎች ስናስብ ከግድቡ በስተጀርባ ታላቅ ድብቅ ሴራ እንዳለ እንድናስብ ያደርገናል። የኢትዮጵያ ህዝቦች ከህፃን እስከ አዋቂ፣ ከገበሬው እስከ ምሁሩ በውጭም ያሉት አፈር ግጠው የሰበሰቡትን ገንዘብ ለግድቡ ማሰሪያ ያዋሉ የተለያዩ የኢትዮጵያ ብሔረሰቦች የሁለትና የሶስት ወር ደሞዛቸውን ከመስጠት ጀምሮ ሌት ተቀን የግድቡን ሥራ ቀን ከሌሊት የፀሐይ ንዳድና የሌሊት ቁርስ ያገዳቸው እየጠበቁ ያሉ የመከላከያ ሰራዊት አባላት የደከሙለትና የተሰውለት ይህ ግድብ እያንዳንዱ ክልል በተጎናጸፈው ህገ መንግስታዊ መብቱ የመገንጠል ጥያቄ ቢነሳበት ምን ይከተላል? ምንስ ይከሰታል? ይህንን ሁሉ ጉዳይ ስናነሳ የኢትዮጵያ ህዝብ የማያውቀው፣ ራሱ የትግራይ ህዝብ የማያውቀው፣ ሰራዊቱ የማያውቀው፣ የህወሓት ሰዎች ብቻ የሚያውቁት ምስጢር እንዳለ እንጠረጠራለን።
ከዚህ በመቀጠል ዋናውንና ታላቁን ለዘመናት በህወሓት ሰዎች የምስጢር መዝገብ ውስጥ ተደብቆ የኖረውን የታላቋን ትግራይ ጉዳይ እናነሳለን። ታላቋ ትግራይ ታላቋ ብለው ራሳቸውን ከሚጠሩ ህዝቦች ዋነኛዋ እንግሊዝ ስትሆን እንግሊዝ አብዛኛውን የዓለም ክፍል ትገዛ በነበረበት ወቅት ለራሷ የሰጠችው ወይንም ሌሎች ለርሷ የሰጧት ስም ነው። ሌላዋ ታላቋ በሚል ቅጽል ራሷን ለመጥራት ስትገዳደር የነበረችው ሶማሊያ ስትሆን ይህንን ስም ያወጣችላት የራሷን አጀንዳ ለማስፈጸም ረቂቅ ሴራ ያሰረችው እንግሊዝ ነበረች። ሶማሊያም እንኳንስ ታላቋን ሶማሊያ ልትመሰርት በትንትኗ ወጥቶ ህዝቦቿ እርስ በርሳቸው የሚፋጁባት የአሸባሪዎች መናኸሪያ ሁና ቀርታለች። ወደ ህወሓቶቹ የታላቋ ትግራይ ህልም ስንመለስ እንደተባለው በኢትዮጵያ ታሪክ የማዕከላዊ መንግስትን ስልጣን ለመቆጣጠር ከተደረጉ ሙከራዎች ውጪ የራሱን መንግስት ለማቋቋም የሞከረ አንዳችም ኃይል አልተፈጠረም። የተመኘ እንኳን ቢኖር የተሳካለትም ሆነ እሰየው ሞከር ተብሎ የተተወ አንዳችም ኃይል ኑሮ አያውቅም። የኤርትራም ጉዳይ ቢሆን ሁኔታዎች እስኪቀየሩ ብቻ እንደሆነ እየታወቀ እንዴት ነው የኢትዮጵያ የታሪክ ምንጭ የሆኑት የትግራይ ህዝቦች ትግሬን ከመላው ኢትዮጵያ ገንጥለው ታላቋን ትግራይን ለመመስረት የሚከጅሉት? ታላቋ ትግራይ የትግሬዎች ሐሳብና ምኞት ሳይሆን እንደተባለው ኤርትራን አስገንጥለው የተሳካላቸው የመሰላቸው የኢትዮጵያ ጠላቶች የዶለቱትና ህወሓትን መስርተው ለመንግስትነት ያበቁት ኃይሎች ምኞትና ህልም ነው። አሁን ከላይ የተጠቀሱት ሀተታዎች ሁሉ ምክንያታቸው ምን እንደሆነ የምንረዳበት፣ ምስጢሩ የሚፈታበት፣ ቅኔው የሚገለጽበት፣ ሴራው የሚደረስበት ምዕራፍ ላይ ደረስን። ያንቀጽ 39ን ህወሓትን የወደብ ፖሊሲ መሰረት የምንረዳበትና የህዳሴውን ግድብ ርብርቦች ምክንያት የምናውቅበት ምዕራፍ የታላቋ ትግራይ ህልም። ህወሓቶች የሚያውቁት የኢትዮጵያ ህዝብ የማያውቀው ጉድ፣ ህወሓቶች የሚያውቁት የትግራይ ህዝብ ግን በስሙ የሚሴር ሴራ፣ ህወሓቶች የሚያውቁት የሃይማኖት መሪዎች የማያውቁት እርግማን፣ ህወሓቶች የሚያውቁት የኢትዮጵያ ምሁራን፣ ጦር ሰራዊት፣ ፖሊስ ሰራዊት፣ ዲፕሎማቶች ሁሉ የማያውቁት እውነታ። የህወሓቶች የታላቋ ትግራይ ካርታ በታሪክ ከምናውቃት ትግራይ የተለየ ቅርጽ ያላት ስትሆን በምስራቅ በኩል ወደ አፋር ግዛት በመዝለቅ ከኤርትራ መሬት ትንሽ በመቆረስ አሰብን ጨምሮ የባህር ጠረፍ ይደርሳል። በምዕራብ ከጎንደር ግዛት በመቆረስ ከሱዳን ጠረፍ ያደረሱትን መሬት ይዞ ቁልቁል ወደ ታች ምዕራብ ጎንደርን፣ ከፊል ጎጃምን፣ ከፊል ቤንሻንጉልን፣ ከፊል ወለጋንና ምዕራብ ጋምቤላን ያካተተ ግዛት በመያዝ ከሰሜን ተነስቶ ምዕራብ ኢትዮጵያን ያጠቃለለ ግዛት በመያዝ የበአይነት ቅርጽ ያላት በኤርትራና የአማራ ግዛት በሚባለው ክልል ሳንድዊች ያልሆነች በአንጻሩ የአማራ ክልልን በሰሜንና በምዕራብ በኩል ዙሪያውን እንዳጠራጥሮ ወይም ከቦ የሚገኝ ግዛት ተሰጥቷት ትታያለች ታላቋ
ትግራይ። ይህንን ካርታ በስዕል ስንመለከተው ምስጢራቱ ይፈታሉ፣ ትርጓሜውም ግልጽ ይሆናል። የህወሓት መሪዎች ኢትዮጵያ ወደብ አያስፈልጋትም ሲሉ የኖሩትና ከኤርትራ በላይ ወገባቸውን ታጥቀው ሲሟገቱ የኖሩት በእርግጥ ወደብ ጥቅም የሌለው የመሰላቸው ደደቦች ሳይሆኑ የማዕከላዊው መንግስት ስልጣን ከእጃቸው በሚወጣ ወቅት ወይንም ይወጣል ብለው በተገነዘቡበት ወቅት ህገ መንግስታዊ መብታቸውን ተጠቅመው ትግራይን በመገንጠል የአሰብን የወደብ ግዛቶች ከኤርትራ ላይ በስምምነት ወይንም በኃይል በመውሰድ የታላቋ ትግራይ ወደብ ለማድረግ የተቀመጠ የረጅም ጊዜ እቅድ አካል እንደሆነ እንረዳለን። የራስን እድል በራስ የመወሰን እስከ መገንጠል መብት የሚለው የህገ መንግስቱ አንቀጽ 39 የተቀመጠበትና ሽንጣቸውን ገትረው ሲሟገቱ የኖሩበትም ምክንያት ይሄ ጉዳይ ነው። የሀገሪቷ ስልጣን በእጃቸው እስካለ በአንድነት ሊኖሩ በዚያም ወቅት ለወደፊቷ ታላቋ ትግራይ የሚሆናቸውን ሀብት በመሰብሰብና በመመዝበር በኢትዮጵያ ህዝብ ኪሳራ ለመኖርና ስልጣኑ ከእጃቸው በሚወጣ ወቅት ትግራይን ገንጥለው ሀገሪቷን በታትነው ለመሰወር እንዲመቻቸው ያቀዱበት አደገኛ አሻጥር ነው። የህዳሴውም ግድብ ርብርቦች ሀገራችንን ለማሳደግና የሀገራችንን ህዝቦች ህይወት ለማሻሻል ሳይሆን ግድቡ የሚሰራበት የቤንሻንጉል ምዕራብ ግዛት በታላቋ ትግራይ ግዛት ስር የሚውል ስለሆነ ነው። ይህ ነው በህወሓቶች መዝገብ ውስጥ ተከድኖ ያለ የትግራይ ህዝብ በአብዛኛው የማያውቀው የኢትዮጵያ ህዝብ በመላው የማያውቀው ምሁራኑም ሆኑ አርቲስቶችና በተለይ የኢትዮጵያ ሰራዊት የማያውቀው በመላው ኢትዮጵያ ህዝብ ሀብት፣ ደም፣ ጉልበት፣ ላብና መስዋዕትነት እንዲሰራ የተፈለገ የኋላ ኋላ ግን ሀገሪቷን በታትኖና ፈራርሶ በጠንካራ ጦር በማስጠበቅና ሌሎችን እርስ በርሳቸው በማፋጀት በሌሎች መቃብር ላይ ለመኖር የታቀደ ሰይጣናዊ ሴራ። ህወሓቶች ስለ አንቀጽ 39 ዘወትር እንደ በቀቀን የሚደጋግሙት ለዚሁ ነው። ወደብ ሸቀጥ እንደሆነና በፈለጉ ጊዜ መግዛት እንደሚችሉ ህዝቡን የሚሸነግሉትም ለምንም ሳይሆን አሰብን ወደፊት ላቀዱት የትግራይ ግዛትነት ስለሚፈልጉት ነው። ለዚህም የረዳቸው ዘንድ በኢትዮጵያ ህዝብ ኪሳራ ብዙ ኤርትራውያንን ነፃ የትምህርት ዕድል በመስጠትና ወደፊት በኤርትራ መንግስት ሲቀየር አመራሩን የሚቆጣጠሩ ወጣቶችን ለማዘጋጀትና ወቅቱ ሲደርስ እነዚህ ነፃ የትምህርት ዕድል የተሰጣቸው ኤርትራውያን ለተደረገላቸው ውለታ የግመል ውሃ መጠጫ ሆኖ የኖረውን የአሰብ ወደብ ለውለታ መክፈያነት እንደሚሰጧቸው በማሰብ ነው። የህዳሴውም ግድብ እስኪጠናቀቅ ድረስ ከመላው የሀገሪቷ ህዝብ ገንዘብ የሚሰበስቡበት፣ ሀገር ወዳድ መስለው የሚታዩበት፣ የህዝቦቿን ተአማኒነት ለማግኘት የሚጠቀሙበት ታላቅ መሳሪያ በመሆኑ መላውን ህዝብ አንቀሳቅሰውበታል። አብያተ ክርስቲያናት ሳይቀሩ በሚሊዮኖች የሚቆጠር ገንዘብ እንዲያመጡ የተደረገበት፣ በመላው ዓለም ያለውን ኢትዮጵያዊ ሁሉ ገንዘቡን እንዲያፈስ የተጠቀሙበት ታላቅ ኃይል ሆኗል። ኢህአዴግ መራሹ የኢትዮጵያ መንግስት ሁለት ፊት ያለው ራስ ሆኖ የሚታይ ሲሆን አንድ ፊቱ ዛሬ ሀገሪቷን ሲመሩ የምናያቸው ሲቪሊያን ወይንም ታጋይ ያልሆኑ የትግራይ ተወላጆችን ሲሆን በሌላኛው ፊት የምንመለከተው
ፖለቲካውን ከጀርባ ሆነው የሚያሽከረክሩት ታጋይ ህወሓቶችን የምናይበት ፊት ነው። ታጋይ ያልሆኑት የትግራይ ተወላጅ መሪዎች ሀገሪቷን ታላቅ ስለማድረግ የሚያደርጉትን ርብርቦች ስንመለከት በተለይም ሀገራችን በምስራቅ አፍሪካ እየተጫወተች ያለችውን ሚና ስናይ ሀገራችን በአፍሪካ ህብረት መድረክ ያላትን ተፈላጊነት ስንገነዘብ የኢትዮጵያን የመከላከያ ሰራዊት ግንባታ ስንቃኝ መሪዎቹ የህዳሴውን ግድብ ለማስፈጸም እያደረጉ ያለውን ድካም ስንመለከት በርግጥ እነዚህ ታጋይ ያልነበሩ የትግራይ መሪዎች ከጀርባቸው የተሸጎጠውን ህወሓት በርግጥ የማያውቁት ያስመስላቸዋል። ህወሓትም የፊት ለፊቱን ስልጣን ለቆ ዝም ያላቸው ስልጣኑ አደጋ ውስጥ የሚጥል ሁኔታ የሌለ መሆኑን በማረጋገጡ ሲሆን በየትኛውም ጊዜ በማናቸውም ሁኔታ ስልጣኑን የሚፈታተን ሁኔታ ባጋጠመ ጊዜ ሙሉ በሙሉ ሁኔታውን በመቆጣጠር ቀጣይ እርምጃው የሆነውን ሀገሪቷን በታትኖ የታላቋ ትግራይን ህይወት ሀብሎ ይጀምራል። ይህንንም ለማድረግ ሙሉ ብቃቱ እንዳለው የሚታወቅ ሲሆን መላው የኢትዮጵያ ህዝብ ያለበት የስነ ልቦና ሁኔታ ይህንን የህወሓት ሴራ ለመቀልበስ የሚያበቃው እንዳልሆነ የወጣቱን ግዴለሽነት፣ የምሁራኑን ግራ መጋባት፣ የፖለቲከኞችንና የጋዜጠኞችን ጨለምተኝነት፣ ጥቅመኝነት፣ ዳተኝነትና አድርባይነት በማየት መገንዘብ ይቻላል። ሰራዊቱም ቢሆን ለጊዜው በህወሓት መዋቅር የተዋቀረ ስለሆነ ሁኔታዎችን ለመቀልበስ የሚያስችል አደረጃጀት ለማምጣት የረጅም ጊዜ ትግል እንደሚጠብቀው ግልጽ ነው። ታዲያ እውነታው ይህ ከሆነ ለትግሬው ተወላጅ ህዝብም ሆነ ለመላው የኢትዮጵያ ህዝብ የሚበጀው ምን ይሆን?